ያደረስከኝ አንተ ከዛ ሁሉ መከራ ከዛ ሁሉ ረሃብ ችግር ጥማት መከራ አውጥተህ እዚህ ስላደረስከኝ ምስጋና ላንተ ይሁን። የድንግል ማርያም ልጅ አባቴ ሰው ሆንኩኝ፣ ሰው አደረከኝ። ለሁሉም ነገር ላንተ ምስጋና ይግባ መጀመሪያ፣ ከዛ በኋላ ደግሞ ለሌላው እና በቃ ማርያም ባይደዊ የምነግራችሁ ነገር ቆይማ ይሄንን ከፍ ያለ ነገር ቦታ ላይ አስቀምጠው፣ ቤት ያስቀምጠው፣ እዚህ አስቀምጠው ይሻላል። ድምጽ ይሰማችኋል ብዬ ተስፋ አደርጋለሁ። ሆፉል አልቆረጥማ አልተቆረጠ እስኪ በኋላ ሰማዋለሁና ከተቆረጠ አወጣዋለሁ፣ ካልተቆረጠ ደግሞ ተቆረጠ። ግን ታውቃላችሁ በቃ ማርያም ህይወቴ ላይ ለመጀመሪያ ጊዜ ደስተኛ ሆንኩበት ዛሬ ነው። ከ5 ዓመት በኋላ ከእናቴ ተለይቼ ከ5 ዓመት በኋላ ለብቻዬ የምኖርበት ጊዜ ዛሬ ነው። ዛሬ ስላችሁ አሁን ጊዜ ማለት ነው። ለብቻዬ ነው የምኖራለሁ እና አስቤው አላውቅም። በቃ ከእናቴ ተለይቼ ምናምን አሁን ሰው እንደዚህ በሊዳ ሄደ ምናምን እሰማ ነበር። የዛን ጊዜ ሊዳ ገምን እንደሆነ አላውቅም ነበር ምናምን እና ከእናታቸው ተለይቶ እንዴት ይሆናሉ ምናምን ነበር። በቃ ስደት ወጣ ወይ ወደ ሌላ ሀገር ሄደ ምናምን ሲባል እንደዛ ነበር። ግን እኔም ወግ ደረሰኝና ወጣ። ከዛ የራሴን ቤት ተከራይቼ ኦር የራሴን ላይፍ ጀምሬ ምናምን ምኖር አይመስለኝም ነበር። ማርያም በቃ ምንም አይመስለኝም ነበር እና ግን አንዳንድ ጊዜ ራስን መቻል ራሱ በቃ ደስ የሚል ደስታ ነው የሚፈጥራል። በቃ ማርያም እኔ የተደሰትኩት ደስታ በቃ ማንንም ሊገምተው የማይችል ነው። ማርያም በቃ ሊገምተው የማይችል ነው እና ተመስገን። እስኪ ለኔ የሰጠኝ አባቴ ለማን ሰጠ እና እላችኋለሁ። እቺ ትመስላለች ቤታችን